ሰላም ሰላም እንዴት ናችሁ? እኔ ደህና ነኝ እግዚአብሔር ይመስገን። ክብር ለመድኃኔዓለም። ደህና ናችሁ? ሁሉ ሰላም? እኔ ያለሁ እግዚአብሔር ይመስገን እላችኋለሁኝ። ውዶችዬ እንግዲህ ቻናል ስለ ስልኮች አጠቃቀም ነው የሚያስተምረው። ቪዲዮ ተወደዳችሁ ላይክ፣ ሰብስክራይብ እያደረጋችሁ ወደ ቪዲዮ እንሄዳለን። በነገራችን ላይ ጀማሪ ነኝ፣ አበረታቱኝ፣ ባብረን እንስራ። እኔ የምችለውን ያህል ስለ ፌስቡክም ስለ ቲክቶክም እያንዳንዱ ሴቲንጎች ለማወቅ ለማስተማር ዝግጁ ነኝ። እናንተ ብቻ ይሄን ትክክል አይደለሽም ይሄን ትክክል ነሽ ብትሉ ደግሞ ደስ ይለኛል። ባብረን እንስራ። በጣም ዳታችሁን እየበላው ስልካችሁ የሚሞቅበት ምክንያት ዋናው ምክንያት ፕላይ ስቶር ነው። ፕላይ ስቶር እንግዲህ በጣም አስፈላጊ ነው። ስልካችን ላይ ያለው ምንም ነገር አፕሊኬሽን የምናወርድበት የፈለግነውን ዝም ብለን ሆነም ጠቃማም በቃ ስልክ የሰማነውን ነገር አውርዱ ሲሉን እያወራን እንትን ምንልበት ያ ደግሞ በጣም ይጨናነቃል። ስለዚህ እንትን ፕላይ ስቶር እንዴት ክሊር እንደምናደርግና እንደውም ዳታ ውስጥን ራሱ ዳውንሎድ የሚያደርገውን አሳያችኋለሁኝ። ባብራችሁን ቆዩ ደስዬ። እንደውም ባትሪያችሁ እንዴት መቀነስ እንዳለባችሁ ፕላይ ፕሮተንስ የሚለውን አንዴ እንነካለን። በሽተኛ ለመሆን ማወቅ ትችላላችሁ። ስለዚህ እኔ እዚህ ጋር ሴቲንግ የሚለውን ልንካ። እኔ ማሳየት የምፈልጉት እዚህ ጋር ነውና እነኝህን ሶስት ነገሮችን በአጭሩ ላስረዳችሁ። እዚህ ጋር ፕላይ ስቶር ለጎግል መረጃ የሚያቀብልበት ነው። ስለዚህ በመረጃ በሚቀባበሉበት ሰዓት ለእናንተ ባትሪያችሁን እንዳይነካ ዳታችሁን እንዳይነካ እዚህ ጋር ይሄንን ኦፍ ታረጋላችሁ ማለት ነው። ስለዚህ ይሄንን ኦፍ ማድረጋችሁን አትዘንጉ። ገብታችሁ የእናንተ እርግጠኛ ነኝ እንደዚህ ኦን ነው የሚሆነው። ገብታችሁ ይዩት። ስለዚህ እንደዚህ ኦፍ አድርጉት። እዚህ ጋር መጣችሁ ሶስት ሴቲንግ መንካት ትችላላችሁ። እዚህ ጋር ክሊር ማድረግ ትችላላችሁ። ስልካችሁ ፕሮፋይላችሁን ተጠንቅቃችሁ ሴቲንግ የሚለውን እንገባለን። በቃ ወሳኝ ነገር ዛሬ ይዤላችሁ የመጣሁት እንግዲህ ዝጋ ነው። ጀነራል እና ኔትወርክ ፕሮፌሽናል እንዲሁም ኖቲፋክስ የሚለውን ነው ይዤላችሁ የመጣሁት። መጀመሪያ እስኪ ጀነራል የሚለውን አንዴ እንነካው። እንደዚህ ስንነካው እንደዚህ ያመጣልና በዝርዝር ኖቲፋክስ የሚለውን አንዴ እንጫንና እነዚህ እናንተ በርታው እንደዚህ ሁሉ እንደዚህ በርታው ከሆነ ስለዚህ ዝጓቸው። ዝጋ ኖቲፋክስ ነው ምንም አይሰራለ ጎግል ፕላይ ስቶር ማለት ነው። ባትሪያችሁና ብራችሁን ብቻ ነው የሚጨርሰው። እናንተ ስትፈልጉ ራሳችሁ አሎ ማለት ትችላላችሁ። ለምሳሌ አሁን ፕላይ ስቶር ላይ በቀን አንድ አፕሊኬሽን ልታወርዱ ትችላላችሁ፣ በሁለት ቀን ላኪን በምታወርዱ ሰዓት አሎ ማለት ትችላላችሁ። ስልክ ስትወጡ ዝጉት። አንዳንዴም እኮ ወርም ስምንትም ይቀመጣል ፕላይ ስቶር ሳገቡ ማለት ነው። ስለዚህ በዛ በውስጥ ስልካችሁን ዳታችሁን እየበላ ስልካችሁ እንዲግል የሚያደርገው አንደኛ ይሄንን ዝጉ። ስለዚህ እነኝህን ኦፍ ታረጋችሁ ወደ አንድ እንመለሳለን። ባክ ብላችሁ ተተመለሳችሁ ወደ አሁንም እዚሁ ላይ ከዚህ ከማናጀር እንወጣና ዝጋነት ኔትወርክ ፕሮፌሽናል የሚለውን አንዴ እንነካለን። ሁለተኛው ላይ ያለውን ከዛ በሶስት ደረጃ ያመጣልናል። እሱን በሶስት ደረጃ ሲያመጣልን አፕዴት ዳውንሎድ ፕሮፌሽናል ይላል። ስለዚህ ይሄን አንዴ ስንነካው ራሱ አፕዴት እንዲያደርግልን ነው የሚጠይቀው ራሱ እንትን እንዲል። ስለዚህ በዋይፋይ ነው ወይ በዳታ ነው ወይ ኖበዲ ማለት አለባችሁ። ኖበዲ በሉት። ከዛ በሁለተኛ ደግሞ አውቶ አፕዴት በራሱ አፕዴት እንዲያደርግ ስልካችሁ ነው። ስለዚህ እንደዚህ አይነት ዝርዝር ያመጣልና አሁንም ራሱ ስልኩ አፕዴት እንዲያደርግ ብትፈቅዱለት ጥሩ ነው። ግን ስልካችሁ ይሞቃል። ዋይፋይ በተጠቀሙ ሰዓት ቢሆን ጥሩ ነው ይመከራል። ስልክ ግን ዳታችሁን በጣም ይበላዋል። ግን ደግሞ ስልካችሁም ይግላል። ውስጥ ለውስጥ የማትፈልጉትን አፕሊኬሽኖች ሁላ እነኛ አሁን ስልካችን ላይ ሆነው በቃ ማጥፋት እየፈለግን ግን የማይጠፋ አሉ አይደል? እነሱ ሁላ በቃ በየሰዓቱ አፕዴት ምናምን ነው የሚሆነው። ስለዚህ ስልካችሁ ያን እንዲጨናነቅ እንዲሞቅ ነው የሚያደርገው። ስለዚህ ኖበዲ ከዛ እናንተ ራሳችሁ ኢሞ ሲጠይቃችሁ ራሳችሁ ወስዳችሁ አፕዴት ማድረግ ነው። ቴሌግራም ሲጠይቃችሁ እንደዚህ ሁሉንም ራሳችሁ አፕዴት ማድረግ ትችላላችሁ። ስለዚህ ኖበዲ የሚለውን ንኩ ማለት ነው። ከዛ በሶስተኛ ደረጃ የምናየው ደግሞ አውቶ ፕላይ ቪዲዮ ይላል። እሱም ፕላይ ቪዲዮ ራሱ ካርድ የሚበላ ነው። ስለዚህ ዋይፋይ ሲሆን አውቶ በራሱ ልትጫወተው የሚለው እንዲሁም በዳታ። ስለዚህ አውቶ ፕላይ ዳታ የሚለውን አውቶ ፕላይ ቪዲዮ ኦቨር ዋይፋይ የሚለውን መጠቀም ትችላላችሁ። ላኪን ግን እንዳልኳችሁ ነው ባትጠቀሙበት ጥሩ ነው። ኖበዲ አድርጉት። በቃ ራሳችሁ ስትፈልጉ ቢሆን ጥሩ ነው። ኖበዲ የሚለውን ተጠቅማችሁ እኔ ኖበዲ ደና ያልኩት ኖበዲ በሉ። ስለዚህ ይሄንን እንደዚህ ታስተካከል ነው ዳውዶች። ይሄ መጨረሻ ላይ እንግዲህ ለባትሪያችሁና ስልካት እንዴት እንደምታደርጉ በቀላሉ ማለት ነው። በቀላሉ ምንም ሳትጠቀሙ ማለት ነው። ሴቲንግ ገብታችሁ በነገራችን ላይ ብዙ ሰዎች የሚያሳዩአችሁ ሴቲንግ ገብታችሁ ምናምን በሴቲንግም ያገባል። ግን እኔ አጭርዬ ለመዳም ቅመሞች ቶሎ እንደሚገባል በሴቲንግ በእንትን ሲሉ አንዳንድ ሰዎች ግራ ይገባቸዋል። ስለዚህ እና እንደውም እነሱ የነኩት ሴቲንግ እና እናንተ ጋር ስለማይገኝ አንድ አይነት አይሆንም። የኔና የእናንተ ስልክ አንድ አይነት ስለማይሆን
ስለዚህ እኔ እንዲሁ በዚሁ በቀጥታ ላሳያችሁ ማንኛውንም አፕሊኬሽን ማለት ነው። የማስገርማችሁ ነገር ይሄን አንዴ በአፕሊኬሽኑ ጫን ብላችሁ እዚህ ጋር አፕስ የሚለው መንካት በቃ ከዛ እንደዚህ ወደ ራሱ ያመጣላችኋል። ሴቲንግ ገብታችሁ ሰርች አድርጋችሁ ታላገኛችሁት ምናምን ይሄን ተጠቀሙ። በዛን ሰዓት እናንተ ግራ ይገባችኋል። ምክንያቱም የተለያየ ነው ስልካችሁ እሱ የሚነካውና እናንተ ጋር ያለው አንድ አይሆንም ሴቲንጉ። ስለዚህ በዛ ላይ ደግሞ እንግሊዘኛ ነው። ስለዚህ ማወቅ ስለማችሉ እኔ እንደዚህ ይሄን አስቤ እንደዛ አምጥቼላችሁ በነገራችን ላይ በዚህ ቪዲዮ ሰርቼበታለሁ። ላኪን ግን እግር መንገዴን ላሳያችሁ ብዬ ነው። ፕላይ ስቶር እየሰራው ስለሆነ በፕላይ ስቶር ላሳያችሁ። ስለዚህ መጀመሪያ ላይ ኖቲፋክስ አለ። ኖቲፋክስ ዘጋ ዝጉ ብያችሁ ይኸው ዘግተነዋል። አሁን እዚህ ጋር ክሊር ቻት የሚለውን አንዴ ነካለን። እዚህ ጋር ክሊር ማድረግ ነው። ይሄ ዳታችሁ በየሰዓቱ ክሊር ብታረጉት አዳዲስ በቃ ፍሪ ይሆናል ማለት ነው። ስልካችሁ ተመሞቅም ተምን እንደገና ደግሞ አፕዴት እንደ ዳታ ዋይፋይ ይላል። ይሄም ባክግራውንዳችሁን የእናንተ እንደዚህ ነው የሚሆነው እርግጠኛ ነኝ። ምክንያቱም ባክግራውንድ ምንም እንዲሰራ ነው የፈቀዳችሁለት። ያ ደግሞ ስልካችሁን ባትሪ ይጨርሳል። ኔትወርክ ይህ ሸበካም ቢሆን እኮ ስልካችሁ ይጎዳል። ሸበካው ስለማያልቅ ምናምን አትበሉ። እውነቴን ነው። ስልካችሁ የሚግልበት ምክንያት ዋነኛ በውስጥም እናንተም እየተጠቀማችሁ ነው። ስለዚህ እዚህ ጋር ኦፍ አርጉት ወደሽ ወሬ አላብዛባችሁ በነገራችን ላይ። ከዛ እንደገና ይሄ እንደዚህ ታረግ ነው። አሁንም ባትሪ ወሳኙ ነገር ማንኛውንም አፕሊኬሽንም በተለይ የማትጠቀሙበትን እዚህ ጋር ሪስትሪክት ሞድ አርጉት። እዚህ ጋር መጀመሪያው ላይ ኢንስታል የሚለው ላይ ብዙም እንትን አይልም፣ አይመከርም። እሱ በጣም ይበላችኋል ባትሪ። ስለዚህ መካከለኛው ላይ ኦምዘስ የሚለው ላይ እዚህ መካከለኛው ላይ አርጉት። ኦፕታይዝ የሚለው ላይ መካከለኛው ላይ አርጉት። ይሄ መካከለኛው ላይ የምታረጉት ለኢሞ፣ ለስልክ ቁጥር፣ ለቴሌግራም፣ ለሜሴንጀር ምናምን መልእክት ምናምን ኖቲፋክስ እንዲገባላችሁ ማለት ነው። ለሌላው አፕሊኬሽን ለማትጠቀሙበት እዚህ ጋር ካላት ምንም መብራት እንዳይጠቀም እዚህ ጋር እንደዚህ ማድረግ ትችላላችሁ። ይሄ ደግሞ በሴቲንግ ገብታችሁ ምናምን እንደዚህ አስተካክሉት የሚሏችሁ እንዳሳየኋችሁ ተዝፎ አሁን ወጥታል። እዚህ ጋር አሁን ሌላ ምን ላሳያችሁ? ቲክቶክ ላሳያችሁ። ብዙ ሰው ቲክቶክ ላይ ነው። ስለዚህ እዚህ መካከሏ ላይ አንዴ ትጫናላችሁ። ሁሉም ላይ እንደዚህ ይመጣላችኋል። ከዛ በቀላሉ ማለት ለየትም ሳትወዱ አፕሊኬሽኑን ብቻ ጫን ብላችሁ ማለት ነው። ስለዚህ እዚህ ጋር እንዴ ክሊር ታደርጋላችሁ። ክሊር ቻት የሚለውን እንደገና ዋይፋይ የሚለውን እዚህ ጋር እንዴት ነካላችሁ? ኦፍ ነው የኔ ኦፍ ነው። እናንተ ኦፍ ታልሆነ እንደዚህ ኦፍ አድርጉት። ባትሪ አለ። ባትሪያችሁን እንደዚህ ማድረግ ትችላላችሁ። ስለዚህ እንደዚህ ተጠቀሙ። ደሽ ለእናንተ ይጠቅማል ብዬ ያሰብኩት ቪዲዮ ይሄን ይመስል ነበረ። ተጠቀማችሁ ላይክ፣ ሰብስክራይብ ማድረጋችሁ እንደ ቪዲዮ ይሄን ይመስል ነበረ። ማሰላማ በሌላ ቪዲዮ ውስጥ የምንገናኝ ሰላም ሁኑ እያልኳችሁ በዙ ተሰናበትኳችሁ። በአዲስ ቪዲዮ ውስጥ የምንገናኝ ማሰላማ